ሰላም የሪታስ ኪችን ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ቤት የሚሰራ ጣፋጭ በርገር አሰራር ነው አብረን የምንሰራው። አብራችሁን ቆዩ። መልካም ቆይታ። እዚህ ጋር የሚያስፈልጉን ግብአቶች ናቸው። እዚህ ጋር በዋናኛነት የሚያስፈልገን የተፈጨ ስጋ ነው። በጥሩ ሁኔታ የተፈጨ ስጋ ያስፈልገናል። እዚህ ጋር በቲማቲም እና ሽንኩርት ያስፈልገናል፣ ድቅቅ ተደርጎ የተከተፈ። እዚህ ጋር ቃሪያ ያስፈልገናል። እዚህ ጋር ነጭ ሽንኩርት ያስፈልገናል። እዚህ ጋር ደግሞ ስላይስ ተደርጎ የተከተፈ ሽንኩርትና ቲማቲም ያስፈልገናል። ቆንዶ በርበሬ በዋናኛነት ያስፈልገናል። እዚህ ጋር እንቁላል 2 አለን። እዚህ ጋር ሰላጣ ያስፈልገናል። እንቁላል ሰላጣ ያስፈልገናል። እዚህ ጋር ቺዝ በርገር የተዘጋጀ ቺዝ ነው ያስፈልገናል። እዚህ አንድ ባዶ ቃን ወስድና ሰፋ ያለ ስጋችንን እንወስዳለን። ቻናሉን ባይዞ ሰብስክራይብ ያረጋችሁ፣ ሼር ያረጋችሁ፣ ላይክ ሰብስክራይብ አድርጉ፣ አበረታቱን። እዚህ ጋር ቲማቲሜንና ሽንኩርቴን እጨምራለሁ። ስጋው ላይ የተፈጨው ስጋ ላይ ሰብስክራይብ ያረጋችሁ ፋሚሊ ሰብስክራይብ ያረጋችሁ። እዚህ ጋር ነጭ ሽንኩርቴን እጨምራለሁ። የተፈጨም ቢሆን ይሄን ቢሆን ይሆናል። ድቅቅ ካለ ችግር የለውም። ነጭ ሽንኩርት እጨምራለሁ። ቀጥሎ ደግሞ ቃሪያ እጨምራለሁ። ከዛ እዚህ ጋር የተወሰነ ዘይት ያስፈልገናል። እጨምራለሁ ዘይት። እንደገና ዘይት እጨምራለሁ። እዚህ ጋር ቆንዶ በርበሬ ለበርገር ወሳኝ ነው። ቆንዶ በርበሬ እጨምራለሁ። ከዛ ይሄንን በደንብ መዋሃድ አለበት። ከቻላችሁ በማንኪያ በደንብ ማዋሃድ። ጨው ጨምራለሁ። ከቻላችሁ በማንኪያ በደንብ ማዋሃድ። እስከ 2 ሾርባ ማንኪያ ያህል ጨው ጨምራለሁ። ከቻላችሁ በማንኪያ በደንብ እኔ እንደማደርገው በደንብ ማዋሃድ፣ በደንብ መቀላቀል ያስፈልገናል። በደንብ ከእንትን ከተባለ ከታሸ ፍርክስክስ ማለት እንትን አይኖረውም ሲንጠብሰው እና በደንብ ማሸት አለብን። በማንኪያ በደንብ ማንችል ከሆነ ደግሞ እጃችንን በአግባቡ በደንብ ታጥበን በእጃችንን በደንብ አድርገን ማዋሃድ መቻል አለብን። እዚህ ጋር እንደምታዩት ደግሜ በደንብ አሸውት። እዛ ካሸውት በኋላ እዚህ ጋር እጄን በደንብ ታጥቤ ያድበለበልኩ ቁጭ አደርገዋለሁ። ጥሩ ሁኔታ ድቡልቡል አድርገን እናስቀምጠዋለን። መጥበሻችን ላይ ስንጠብሰው ትንሽ በእጃችን በቂጣ ትንሽ ጠፍጠፍ እያደረግን በመጥበሻችን ላይ ማድረግ ነው። እሱን አብረን እናያለን። እዚህ ጋር ለ3 በርገር የሚያህል ስጋ ነው ያዘጋጀነው። ቤት ውስጥ በቃ ጤነኛ ነገር ራሳችን ሰርተን መብላት የምንችለውን አይነት ነው ባለን እቃ ባለን ማቴሪያል ብዙም ሳንጨነቅ። እዚህ ጋር መጥበሻችንን አግለናል። ስጋችንን እናደርጋለን። ትንሽ መጥበሻው ላይ ዘይት እንዳትረሱ። ይሄን ገለብጠዋለን። ገለበጥነው በኋላ ላዩ ላይ ቺዝ ነው የምናደርገው። ቺዛችንን እናደርጋለን። ከዛ ዝግጁ ሆነ። ቀጥሎ እንቁላላችንን ጥብስ እናደርጋለን ስለሚያስፈልገን እንቁላላችንን እንደዚህ ጥብስ
ካደረግን በኋላ ዳባችንን እንደዚህ ቁርጥ እናደርግና ሁሉ ነገር ዝግጁ ነው ማለት ነው። አሁን የምናደርገው ሰላጣችንን ያው እኔ ስቴፑን በራሴ ነው እንግዲህ ስቴፕ እንትን የለውም እንደፈለጋችሁ ነው እዚህ ጋር ማድረግ የምትችሉ። ዋና ግብአቱን ማስተካከል ነው። እዚህ ጋር ስጋዬ ነው። ቺዙ እንዲቀልጥ ነው ከላይ ያደረኩት። ፍርክስክስ ሳይል በጥሩ ሁኔታ ስጋው ተጠብሶልኛል። እዚህ ጋር ሶስ የበርገር ሶስ ነው እዚህ ጋር ራሴ ነኝ ያዘጋጀሁት። እሱን ሳዘጋጅ ደግሞ አሳያችኋለሁ። ትክክለኛ የበርገር ሶስ ነው ይሄ ያዘጋጀሁት። እዚህ ጋር እንቁላሌን ለዚህኛው በርገር የሚያክል ቀንሼ አደርጋለሁ። እዚህ ጋር ቲማቲም አደርጋለሁ። ስላሽ የተደረገ ሽንኩርት፣ ቲማቲም አደርጋለሁ። እዚህ ጋር ዳቦውን አደርግበታለሁ። በቃ በርገር ሆነ ማለት አይደል? አለቀ። ቀለል ያለ ጣፋጭ ሆነ ጤነኛ የሆነ በርገር ማለት ይሄ ነው። ቆንጆ የቤተሰብ በርገር ነው ይሄ። ሶስ አሰራሩን በሌላ ቪዲዮ አሳያችኋለሁ። የበርገር ሶስ በጣም ቀላል ነው። ቤት ውስጥ ሰርተን መጠቀም እንችላለን። እዚህ ጋር ሶሳችንን ጁሲ እንዲሆን ከላይ ፈሰስ እናደርጋለን። ሲታይ ደስ ይላል። ተመልከቱ እንዴት እንደሚያምር። የሚገርም በርገር ነው። እዚህ ጋር ሶሴን አደርጋለሁ። ታመቻችና ከጎን ሌላ ደግሞ ካቻፕ ያስፈልገኛል። ካቻፕ እንደዚህ ቁጭ አደርጋለሁ። ዋው! ቺፕስ ደግሞ እንዲያዘጋጅቼ ነበር። ይሄውላችሁ ተመልከቱ እንዴት ደስ እንደሚል። በቃ ቆንጆ በርገር ቤት ሰራ ማለት አይደል? ቀለል አድርገን ሶሱን አዘገጃጀቱን በሌላ ቪዲዮ ሰራላችኋለሁ። የበርገር ሶስ አዘገጃጀት ይኸውላችሁ እንዴት እንደሚጣፍጥ በደዚህ መንገድ አቅርብ ያለው። እንግዲህ ቀማሽ መጥቶ የሚለውን እንሰማለን። አብረን እንይ። ዋው! አንተም ከዚህ በጣም ጁሲ የሆነ በጣም ጣፋጭ የሆነ በርገር ነው። ሁላችሁም ቤታችሁ የሰራችሁ ሞክሩት። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለተከታተላችሁ አመሰግናለሁ። ቴንክ ዩ ባይ